ሰላም ጤና ይስጥልን። የማርዳ ዜና መረጃዎችን እንሆ። ዛሬ ከቀኑ 9 ሰዓት ጀምሮ እስካሁን ድረስ በ109ኛ ኮር 99ኛ ክፍለ ጦር በደጋዳሞት ወረዳ ከወረዳው ዋና ከተማ ፈረስ ቤት 14 ኪሎ ሜትር ልዩ ስሙ አረፋ ደብተራ ፋንካት ገንድ ውሃ በተባለ ስፍራ የደጋዳሞት ሻለቃ ከብልጽግና ሰራዊት ጋር ከፍተኛ የሆነ ትንቅንቅ በማድረግ ላይ ይገኛል። ሌላው 74ኛ ክፍለ ጦር ዲሽቃና በርካታ የጦር መሳሪያ መማረኩን ተገለጸ። ከሰሞኑ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን በጮቄ ተራራ ባደረግነው ዘመቻ በአካባቢ የሚንቀሳቀሰውን የፋኖ ኃይል መደምሰሳቸውንና የተበተነ መሆኑን ገልጸው የነበረ ቢሆንም በአፋብኃይል ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ሻለቃ በዛሬው ዕለት ሐምሌ 22 ቀን 2018 ዓ.ም አነጋግ ላይ ባካሄደችው ድንገተኛ አውደ ውጊያ አመርቂ ድል መቀዳጀቷን ገልጻለች። በተደረገው ከባድ ውጊያ አገዛዙ ኃይል ከፍተኛ ምት አስተናግዶ ወደ ኋላ እንዲያፈገፍግ ከተደረገ በኋላ አንድ ዲሽቃን ከነሙሉ ተተኳሽ ጥይቱ የብሬን መትረየሶች በርካታ የነፍስ ወከፍ ኤኬ ክላሽንኮቭ ጠመንጃዎችና በርካታ ወታደራዊ ቁሳቁሶች በፋኖ አርበኞች እጅ ገብተዋል። የአፋብኃይል ህዝብ ግንኙነት መምሪያ ኃላፊ አርበኛ ስረስ ማረዳምጠ እኛና እነሱ እንዲህ ነን፣ እኛ እናዝረከረካቸዋለን፣ እነሱም እስከ መጨረሻ ህቅታቸው መዋሸታቸው አይቀርም ሲል በአገዛዙ ወታደራዊ አዛዦች የሚሰጡ የድል መግለጫዎች የመሬት ላይ ሀቁን የማይቀይሩ የሐሰት ፕሮፓጋንዳዎች መሆናቸውን ገልጿል። አክሎም የብልጽግና ጀነራሎች የሰበሰቡት እግረኛ በመድፍ በሮኬት በድሮን ታጅቦ ወደ አራት አቅጣጫ ያለ ኢላማ ያለ ውጊያ እየተኮሰ የአርሶ አደር መንደሮችን እየደበደበ ጮቄን መርገጡ እንደ ታምር ሲያወሩት እያየን ፈገግ እንላለን። የማረኩት መሳሪያ የለም፣ የማረኩት ሰራዊት የለም፣ የደመሰሱት አሃድ የለም። በቃ ከቆላ እስከ ደጋ መንገላታታቸውን እንደ ድል እያከበሩት ነው። በአንዱ ጥግ ዙረው ሲያልፉ በሌላኛው የጮቄ ጥግ ደግሞ ልክ እንደ መስገቡ ልክ እንደ መንበሩ ኮሎኔሎቻቸውን ከነማርጋቸው ጨብጦ የሚያሳይ ኃይል እያስመረቀን ነው። ከቀናት በኋላ ከጥላት ማርከው እንዲታጠቁ የተዘጋጁ በትናንትናው ዕለት የተመረቁት የ201ኛ ኮር 54ኛ ክፍለ ጦር የሰራዊት አባላት በድምቀት ተመረቁ። ይህ በእንዲህ እንዳለ የብልጽግና ጦር በወሎ ምድር የሚጠናቀቅ ይመስላል። ብልጽግና ከከባድ ጭንቅ ውስጥ ገብቷል። የህወሓት ኃይሎች የወሎን ሰንሰለታማ ተራሮች በቆርጣ ይዘዋል። ፋኖም ከየአካባቢው እየታፈሰ ወደ ወሎ ምድር የሚገባውን ተላላኪ የብልጽግና ወታደርን ከኋላው እየቆረጠ እየጣለው ይገኛል። መከላከያው ጭንቅ ጥብብ ብሎታል። ነፃ ቀጠና ባገኘ ቁጥር ፋኖን የሙጥኝ ማለቱን ተያይዞታል። በዛሬው ዕለት እንኳን ሁለት የመከላከያ መስመር መኮንን ማዕረግተኛ የሆኑ መገናኛ ሬዲዮና ጥቁር ክላሽ በመያዝ አፋብኃይል ወሎ ቤተ አማራ ምኒልክ ዕዝ የ106ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። ሌላው የዓለም አብያተ ክርስቲያናት ካውንስል በአማራ ክልል በግዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለው የድሮን ጥቃት ላይ አስቸኳይና ገለልተኛ ምርመራ እንዲደረግና ተጠያቂዎቹ ለህግ እንዲቀርቡ አጠየቀ። ካውንስሉ ጥቃቱን በጥብቅ አውግዟል። የካውንስሉ ዋና ሴክሬታሪስት ቄስ ጄሪፒ ላይ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸው ተዘግቧል። የሃይማኖት ተቋማትና ሲቪሎች ኢላማ መሆኑና በጦር እንቅስቃሴ ውስጥ መግባት እንደሌለባቸው የገለጹት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማሉ የሚባሉ ጥቃቶች እንዲቆሙ ጠይቀዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።